ላይፍ ላይ ነኝ። ጋርዴ መጣ ቡና በጧት አጠጣ ጨጓራህን ይነካሃል። ለምን የጎረቤት ሀገር አይነካም? ለምን አይምሮዬን አይነካም? ውስጥ እግሬን እየኮረኮረ ለምን አያስቀኝም እንዴ? ቡና እኮ ነው ቡና። ቤታለ በጉንም ተይታረደ ቅድሙ በግ የቱ በግ ባባ? ቅድም ያመጣሁት በግ እሱን ለቀኩት እኮ። ኪዩት ነው። ምንድነው የሚያደርገው? አንተ ነው በሱ ቦታ መከተተፈ ይታረዳል እኮ። ልታርደው ነበር። ልታረዳ እንዲያመጣሁት እንዴት የምታርደው በግ እንዴት ያሳዝናል። አንተ ምን ሆነ ነው ማይብ ደንቆሮ። ሰላም የጆ ሪአክሽን ቤተሰቦች፣ ዛሬም በሌላ ቪዲዮ ወደ እናንተ ከች ብያለሁ። ብቻ ቪዲዮ እስከ መጨረሻ ተከታተሉ። ሰብስክራይብ በማድረግ ጀምሩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ ግዴታ ነው እንዳይረሳ። ወደ ቪዲዮ አብረን እንሄዳለን። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ ይህ ሳምንታዊው እሁድን በኢቢኤስ ዝግጅታችን ነው። ሞቅ ደመቅ አድርገን አብረናችሁ ቆያለን። ብያላችሁበት ስለምትሰጡን እጅግ የተከበረ ጊዜ እናመሰግናለን። ሉላ ገዙ ከኛ ጋር አብራ ነው ያለችው። ዘና በሉ ፈታ በሉ። እሁድን በኢቢኤስ እኔና ሉላ ከዚህ በኋላ ሞቅ ደመቅ አድርገን እንቀጥላለን። ማክዳ ይሄ ቪዲዮ ከደረሰሽ አለሁልሽ። ህዝቡ ብቻ ይቅር ይበለኝ። እሁድን በኢቢኤስ በአንድ እግሩ እናቆመዋለን። ያው እንደሰማችሁት ነው ጋዜጠኛ ሶፎንያስ መልእክቱን ለኢቢኤስ አቅርበዋል። ያው ህዝቡንም እንደገና ይቅርታ ብሎ ጠይቀዋል። ያው ስራ አስገቡኝ ነው ለስራ ነው ከኢቢኤስ ጋር መስራት ፈልጋለሁ፣ ፍላጎት አለኝ። የኢትዮጵያ ህዝብ ይቅርታ ካረገልኝ ብዙ ስራዎችን መስራት ፈልጋለሁ ብሏል። ጌታ ሆይ ኢየሱስ ሆይ ማረኝ። ህዝቡ እኔን ማን ይለኛል? አንዳንዶች ድምፅ ነህ ይላሉ፣ ሌሎች ደግሞ መጥምቁ ዮሐንስ ነህ ይላሉ፣ አንዳንዶች ደግሞ ከቀደሙ ነቢያት አንዱ ተነስቷል። አንተን እንዴት ተረጎምከው ሁሉንም? እናንተስ እኔን ማን ትሉኛላችሁ? አንተ ክርስቶስ ነህ። እናቴ ተምተ ሙሉ የኢየሱስ ክርስቶስ ፊልም ላይ ያሉትን ሰዎች በደንብ ነው የሚያስመስለው። ቲክቶክ ላይ ካያችሁትና ስላስገረመኝና ደስ ስላለኝ ነው ወደ እናንተ ሼር ያደረኩት። እስቲ እናንተ ምን ይሰማችኋል? አስመስሎታል? እስቲ በደንብ የምታውቁ ሰዎች ኮሜንት ላይ ጣል አድርጎ ወደ ቀጣይ እንሄዳለን። ወይ ሮናልዶ እኔ ሁለተኛ ኳስ የሚባል እንደው ውለታ አታውቅም። አፈርት ብላ ፖርቹጋል ወደቀች ብለህ አልቅሰሃል። ኑሮ ሲወልቅ አልቅሰሃል ብሮ። ቁርስ በልተሃል ብሮ። ይሄ ሰሞን ግን መጥፎ ዜና እየሰሙ አይደለም። ሰራ አድርግ እንጂ አንተ ምን ነው ተዘናጋ? ተዘናግታል ይለኛል። እያየኝ አይደል መጋኛን እያስታመምኩት መሮት አባና ሰናብቱ የሚል ጸጸቱ ለሁላችንም አይደለም። ምን አባቴ ላርግ? ዱቄት በርበሬ ዘይት ቲክቶከሮች እንዳለ ተቀብተው ጨረሱት። በብላክ ሊዝ ለብልሽ ያዋጣል። እሺ እንዴ አለ እንዴት ዋላችሁ? መጋኛ ተሻለሽ? ታምሜ ነበር። በእኔ የምትመኙት በእናንተ ይደርሳል። ደግሞ ታያለም። እኔ ምንም አልሆንም። አይ መጋኛ የሆነች ልጅ ቪዲዮ እንደሰራችብህ ሰማ? አየኸው ቦሴን ቪዲዮ? የምን አባ ቪዲዮ ነው? እሺ የኛ ሀገር መጋኛ ምንድነው? አልሰለጠነም? ለምንድነው ለይታ የምትመታው? ሲጀምር ድሃ ላይ ሁሉም ይበረታል። እሺ እነሱ ሀብታም ስለሆኑ እያሽቃበጥክ ነው መጋኛ። አያቡስ እኔ ስሰልብ ድሃ ሀብታም ማለት ነው። በቃ ባለው አየር ለምንድነው ድሃ ላይ የምትበረታው መጋኛ? ድሃ ምን ያመጣል? የድሃን እንትን ላስፋልሽ እንጂ ላጥብልሽ የሚል የለም ሲባል አልሰማህም አንተ? አረቦ ሳሰናብቶ የሚወረውን እንኳን አያውቅበታት። አይተው እኔ በመጋኛ ተስፋ አልቆርጥም። እዚሁ እኔ አስታምሜ አድነዋለሁ። ቦስ ግን በጣም ነው የማመሰግነው። ለእኔ ታስብልኛል አባቴ። አረ ምንም አይደል። እኔ እንዳለ አባት ልጁን እንደሚያስበው ነው ማስብልህ። ችግር የለም። ቢሆንም በጣም አመሰግናለሁ። ፈጣሪ ያሰብከውን ያሳካልህ ከኃጢአት በስተቀር። ይሄ ልጅ ግን መኪና አልገዛም። እያሰባሰበ ነበር መኪና ቢዋይዲ መኪና መግዛት ፈልጋለሁ ያለ። እርግጠኛ ነኝ ተሳክቶለት ይሆናል። ያ ይመች ብራዘር። እየሰራ ያለው ቪዲዮ በጣም ጸዴ ነው። በጣም የሚያዝናና ቪዲዮ፣ ቀልድ አዘል ነው። እኛም ወደነው ሪአክት አድርገንበታል። ወደ ቀጣይ አብረን እንሄዳለን። ቡና በጧት አጠጣ ጨጓራህን ይነካሃል። ለምን የጎረቤት ሀገር አይነካም? ለምን አይምሮዬን አይነካም? እሺ ውስጥ እግሬን እየኮረኮረ ለምን አያስቀኝም እንዴ? ቡና እኮ ነው ቡና ወገን፣ ቡና ነው። በሚሳኤል ና እንዋጋ ቢለኝ አመኘው ሞተው። ቡና እኮ ነው እንዴ? ጨጓራ ፈቀድኩለት። የኔ የሆነ ነገር በሙሉ ይንካ ፈቀድኩለት መስሏል ወንድሜ። ያው የጨጓራ ህመምተኛ የሆነ ሰው ያውቃል። ቀላል መስሎሻል ብራዘር? ግን ይሁን ያው እኔ አልቶም
የቡና ፍቅሩን መግለጫ ነው። በቃ በደንብ እንደሚወደው ምንም ነገር ቢያመጣብኝ እወደዋለሁ ነው የሚለው። እስቲ እናንተስ ቡና ወዳድ አለ? ቡና የሚወድ ሰው ኮሜንት ላይ አለን ይበለን፣ እንጋብዟለን። ወደ ቀጣይ እኔ የገንዘብ እንጂ የመልክ ችግር ያለብኝ አይመስለኝም። ትንሽ ኢንቨስት ቢደረግብኝ አበባው እንቀጥል። እሺ ለእሷ በርገር ፒዛ ሁሌ የጋበዝኩኝ የአንድ ወር ደሞዜን በአንድ ቀን ጨረስኩኝ። ከእንግዲህ አራለው ቆሎዬን ቆርጥሜ በታክሲ እንኳን ልሄድ አይፈቅድም አቅሜ። አይደለም እንዴ ዋሸው እንዴ አልዋሸም አይደለም እንዴ ምንም ነገር ባደግ ላንቺ ያንስብሻል። በርገር ብቻ አይደለም ወርቅም ይገባሻል። ገንዘቤ ማያልቅም እየቀለድኩኝ ነው። ገና ከረሃብ ላይ ፈታ አረግሻለሁ። አይደለም እንዴ አላጨበጨበም። ደስ ብሎታል፣ ተመችቶታል። ብራዘር ተመችቶታል። እሺ እንቀጥል። በጉ የት አለ? በጉ ነው ይታረደ። ቅድሙ በግ የቱ በግ ባባ? ቅድም ያመጣሁት በግ እሱን ለቀኩት እኮ። ኪዩት ነው። ምንድን ነው የሚያደርገው? አንተ ነው በሱ ቦታ መከተተፈ ይታረዳል እኮ። ልታርደው ነበር። ልታረዳ እንደ ያመጣሁት። እንዴት የምታርደው በግ? እንዴት ያሳዘነ። አንተ ምን ሆነ ነው ማይብ ደንቆሮ? በቃ ታረደ። ምንድን ነው የምታረደው? አሳዘነኝ እኮ። አይ አንፈልግም እንደዛ ከሆነ ተው በቃ። አልፈልግም እኔ ተው አልፈልገውም። ምንድን ነው የምታንተ ፍራፖርት ነው? ምንድን ነው የማትፈልገው? አልፈልገውም። አትረደው። አልፈልግም። አንብለው። እኔ አልበላም። አንተ ባትበላ ጅልት አንተ ባትበላ እሱ አይበላም እንዴ? በምን ሂሳብ ነው አንተ በግ አይታረድም የምትለው? ምን ሊታረድ ነው ታዲያ እንዴ? ምናችኋል? አንዳንድ ሰው ግን የምትቀልዱት ነገር ግን በቃ እኛ ዝም ብለን ስለምንስቅ ነው አይደል? ዝም ብለን ስለምንስቅ። እሺ ይሁን። እሺ አከራይ ህይወታችሁ ወደ ላይም ወደ ታችም ከፍ አይበል፣ መሀል ላይ ተንጠልጥላችሁ ቅሩ። እንደዚህ አይነት አከራዮች አሁን ደግሞ መንግስት እንትን አወጣ፣ ቤቴ ልኖርበት ነውና ልቀቁ ማለት ፋሽን አረጋች። በዚህ ላይ ደግሞ ከውጭ የሚመጣ ዘመድ አበዛዙ። የዘመድማ ከውጭ ቢኖራችሁ እኮ ማለት ነው ለማኝ አትሆኑም ነበር። የሰው ህይወት ላይ ቁማር አትጫወቱም ነበር። አሁን ልኑርበት ነው ብላችሁ ሌላ ሰው አታስገቡም ነበር። አንድ ሰው ነው አውጣ ስትሉት ብዙ ነገር ማአት ነው የዛ ቤት ላይ የምታመጡትና ያ ማአት እግዚአብሔር ቤታችሁ ያስገባ። የነዛን ጭንቀት እግዚአብሔር ቤታችሁ እጥፍ አድርጎ ያስገባላችሁ። አንድ ሰው ውጡ ስትሉት ልጁ ትምህርት ቤት እዚህ ተላምዷል። ሁለተኛ ቤት የሚከራዩበት እንኳን ቢኖራቸው እቃ የሚያጓጉዙበት የላችሁ። በእናንተ ምክንያት ደግሞ ሰው እግዚአብሔርን እንዲክድ እያረጋችሁ ነው። ሰው ሲማረር ሰው ሲከፋው ግራ ሲገባ ፈመድኃኒዓለም እግዚአብሔር አንተ የለህም ለሀብታም እንጂ ለደሃ አሰራም ብሎ በእናንተ ምክንያት አንድ ሰው የፈጠረን አምላክ ማማረር ማለት ትልቁ ኃጢአት ነው። ስለዚህ አድቡ፣ ስነ ስርዓታችሁን ያዙ። እግዚአብሔር መዓት እንዳያወርድባችሁ። እግዚአብሔር ዝም የሚለው ማይሰማ ማያ እንዳይመስላችሁ። ሲያመጣ ደግሞ እንደሱ አይደለም፣ ቆልሎ ነው የሚያመጣባችሁ። ያን ቀን ማንም ነው ማድናችሁ። እግዚአብሔር ምስክሬ ነው። የእግዚአብሔር ፈተና ብዙ ነውና ሰውን አትፈትኑ። በእግዚአብሔር ሲመለስባችሁ ግን አትቋቋሙ። ዘርማንዘራችሁን ነው የሚጨርሰው። ለ3000 ብላችሁ ግፋት ትስሩና አድቡ። እግዚአብሔር ልብ ይስጣችሁ። ያው መልእክት ነው፣ እንደ መልእክት ነው ያስቀመጠችው እናቴ። ያው እንዳንቺ ስንገዛ ሐሳብ እንሰጣለን። ለአሁኑ ይለፈን አይደል ጋይሶች? ይለፈን እናቴ ይለፈን። እንቀጥል። ሰላም ቻትጂፒቲ፣ ቆንጆና የሀብታም ልጅ የሆነች ሴት ለማግባት ምን ማድረግ አለብን እኔና ጓደኞቼ? ሰላም፣ ቆንጆና የሀብታም ልጅ የሆነች ሴት ለማግባት ከነዚሁ ለደደብና ደንቆሮ ጓደኞቼ በቶሎ ራቅ። ሁለት እጢ መነፈል የትዳር በሬ ሊዘጉ ምን እንዳስደገማችሁብኝ አቅ ነበር። እነዚህ ሁለት ይመቻችሁ። የምር እኔ አሁን ቲክቶክን በጣም እየወደድኩት ነው የመጣሁት። ምክንያቱም ለብዙ ሰው ታለንቱን የሚያወጣበት መንገዱ ነዋልና ስንት ሰው ግን አለ ክሬቲቪቲ ቢባል ነገር በቃ የፈጠረ እኔ አንዳንድ ሰው በቃ አሁን ቻትጂፒቲ ላይ ተመስርቶ እንደዚህ መቀለድ ምናምን አልመጣልኝም። ግን ይመች ብራዘር። እሺ ቤተሰቦቼ ያዘጋጀሁት ቪዲዮ ይሄን ይመስላል። በቀጣይ አብረን እስከምንገናኝ ድረስ ሰብስክራይብ በማድረግ ቤተሰቡን እየሞከረን ነው። ባይ